ሰላም ጤና ይስጥልኝ ውድና የተከበራችሁ የኑኑ ቲዩብ ቻናል ቤተሰቦች፣ በኑኑ ቲዩብ አጫጭርና አስተማሪ ታሪኮችን ወደ እናንተ አቀርባለሁ። ዛሬ ደግሞ በዓለም ላይ ካሉ በጣም ታዋቂ የሆኑ ሶሻል ሚዲያ ዩቲዩብ አጭር ታሪክ ይዤ መጥቻለሁ። በየቀኑ በቢሊዮን የሚቆጠሩ ሰዎች ይዝናኑበታል፣ ይማሩበታል፣ እንዲሁም ገንዘብ ያገኙበታል። ግን ዩቲዩብ እንዴት ተጀመረ ብለው አስበው ያውቃሉ? ታሪኩ የተጀመረው እንደ አውሮፓውያን አቆጣጠር በ2005 ዓመተ ምህረት ነበር። በዚያን ጊዜ ሶስት ጓደኛሞች አንድ ትልቅ ሀሳብ አመጡ። ጓደኛሞቹ ቻርሊ ሁርሌ፣ ስቲቭ ቼን እና ጃውዲ ከሪም የሚባሉ የአሜሪካ ነዋሪዎች ነበሩ። በዚያን ዘመን ቪዲዮ በኢንተርኔት መላክና ማየት በጣም ከባድ ነበር። ይህንን ችግር ለመፍታት ሶስቱ ጓደኛሞች ሰዎች በቀላሉ ቪዲዮ የሚጭኑበትን ድረገጽ እንፍጠር ብለው አሰቡ። ከዛን ሀሳብ በኋላ ነበር ዩቲዩብ ብለው የፈጠሩት። ዩቲዩብ ማለት በአማርኛ ትርጉም ሲተረጎም ዩ ማለት አንተ ወይም አንቺ ሲሆን ቲዩብ ማለት ደግሞ የድሮ ዘመንን ቴሌቪዥን የሚያመለክት ቃል ነበር። እንደ አውሮፓውያን አቆጣጠር በ2005 አፕሪል 23 ጃውዲ ከሪም ሚአት ዙም ተብሎ የሚጠራውን የ18 ሰከንድ ቪዲዮ ለመጀመሪያ ጊዜ በዩቲዩብ ላይ ጫነ። የጫነው ቪዲዮ በእንስሳት ፓርክ ውስጥ ሆኖ ስለ ዝሆኖች የሚያወራ ነበር። ከዚያን ቀን በኋላ ታሪካዊ ቀን መጣ። በ18 ሰከንድ ቪዲዮ ዓለምን አነጋገሩ። ዩቲዩብ በጣም ፈጣን እድገትን አሳየ። ሰዎች ሙዚቃ፣ ቀልድ፣ ትምህርትና ዜና የተለያዩ ቪዲዮዎችን ማየትና መጫን ጀመሩ። ነገር ግን የአውሮፓውያን አቆጣጠር 2006 ዓመተ ምህረት ጎግል የዩቲዩብን እድገት አይቶ ተደነቀና በ1.65 ሚሊዮን ዶላር ገዛው። ዛሬ ላይ ዩቲዩብ ቪዲዮ መመልከቻ ብቻ ሳይሆን ሰዎች ይማሩበታል፣ ስራ ያገኙበታል፣ ታዋቂ ይሆኑበታል፣ ገንዘብ ይሰሩበታል፣ የራሳቸውንም ታሪክ ለዓለም ያጋሩበታል። ዛሬ በስልክ የምትመለከተው ዩቲዩብ ነገ ደግሞ የአንተን ታሪክ ለዓለም የሚያሳይ መድረክ ሊሆን ይችላልና በርትታችሁ ስሩበት። ይህንን ታሪክ ከወደዳችሁት ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ አትርሱ።